ሳልነግርህ አሁን ከቅርብ ዓመታት በፊት ነው አሉ ተማሪዎች ዩኒፎርም የላቸው። በዛ ላይ ሲገርፋቸው በቧንቧ ላስ ግልቶቹ ሲያድጉ ሰው ይሆናሉ። እኛ ነን እኮ ይኸው አለን እዚህ ቁጭ ብለን እኛ ነን እኮ ተሸልጠን ዥልጥ ሆነን የቀረን እኛ ነን። እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። ደጋግሜ ብገስጸው ባሰበት ሁሌ ብሰይ ባሰበት በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። አብይ አህመድ። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? አሜን። ለኔ ከስደት ምን በጣም እንደተመቸኝ ልንገራችሁ። የእውነት በጣም የተመቸኝ ነገር ማለት ነው ይሄ መንገድ ላይ እየሄዳችሁ ብቻችሁን መውራት ያለውን ስሜት የእውነት በቃ አትጨነቁም። ሰው አየኝ አላየኝ አበደ ይላል እንደምና ብላችሁ አትጨነቁ። ማንም ሰው ነው ማያችሁ። በቃ ባላየ ላሽንም ስለሚረዱ ማለት በቃ አታግሩምርምም። ለዛ ታወራለህ ድምጽን ከፍ አድርገህ ታወራለህ፣ ዝቅ አድርገህ ታወራለህ። በቃ ውስጥ ያለውን የቤታችን በሩ ከፍተሽው እንደሄድሽ ዛሬም አልተዘጋም። የነበረኝ የለም ለቀማኝ አልሰጋም። እምቢ ካልሽ እምቢ ነው ጽኑ ነው ያንቺ ቃል። እንደማትመለሽ አእምሮዬ ያውቃል። ግን አልፈርድበትም ልቤ ቢያመነታ። ምኞት በሞላው ቤት ዕውቀት የለው ቦታ። ተስፋ አይቆርጥም ደግሞ ልቤ ህልሙን ያምናል። ይለኛል ደጋግሞ ትመለስ ይሆናል ትመለስ ይሆናል ትመለስ ይሆናል። እኔም በምላሹ ልቤን ፊት ሳልሰጠው እንዲህ እለዋለሁ ተስፋ ላስቆርጠው። ጠጠር ላይ ቀቅል አልማዝ ላይ ከለስ፣ በደመና ራስጌ ጎጆ ላይ ቀለስ። እኔም አልሻሻል እሷም አትመለስ። ሰማይ ሰም ይመስል ቢንጠባጠብ ቀልጦ፣ የረር ፈልሶ ቢሸሽ ቢነቀል እንጦጦ። ባህሮች ቢከስሙ ምድር ብትናወጥ፣ እሷም አትመለስ እኔም አልለወጥ። በዙሪያዬ ያለው ጸጋ ብዙ ነበር፣ ግና ክንፍ አብቅሎ ፍቅርሽ ጥሎይ ቢበር። ከኔ ጋር የቀረው የተቆለፈ ልብ የተከፈተ በር። ትናንትና ምርጫ ማን ቢመርጥ ጥሩ ነው? ማን? አንድ ሴት ልትወልድ ሆስፒታል ገብታ ማለት ነው ልጇ ከማጸኗ እንደወጣ በዳዴ ሄዶ መረጠ። በዳዴ ሄዶ ቲቪ ላይ ነው ዜና ሰርተውለት ያየሁት። ምን እሱ ይገርማል እንዴ? ጥላውን ገሰሰ መረጠ። ጥላውን ገሰሰ ዘፋኙ ሞቷል እኮ አፈሩን አራግፎ መረጠ ሲባል ነው የሰማሁት። ምን እሱ ብቻ ማዲንጎ አፈወርቅና ታምራት ደስታ መርጠዋል። ምን ማንም ቢመርጡ ጥሩ ነው? ማንን? ካሙዙ ካሳ። ካሙዙ ፖለቲከኛ ሆነ እንዴ አሉ። እሱ ይገርማል እንዴ? ሙሽሮች ይህንን ምርጫማ አያመልጠንም ብለው ከሰርግ አዳራሻቸው ወጥተው መረጡ። ሙሽሮች አዎ ቬሎ የለበሰች ሙሽራና ባሏ መረጡ። ሰኞ እኮ ነው። ከመቼ ጀምሮ ነው በሰኞ ቀን ሰርግ ያለው? በዛ ላይ ጾም ነው። የሰኔ ጾም ትናንትና ገብቷል። ምን በሰኞ ሰርግ ይገርማል እንዴ? አይነ ስውር ምርጫ ሊመርጥ ሄዶ ማየት ቻለ። አይኑ በራለት። አይነ ስውር አይኑ በራ። ቲቪ ላይ የሰማሁት። ባህላዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው
ባለጌ፣ ውርጋጥ ይሄው ስድብ አይደለም። እንዴት ብልግና ነው ነገርኩ። ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ጌታዬ ከዚህ በኋላ መጠጥ ማቆም አለቦት። አልኮል ማለት ቀስ በቀስ የሚገድል መጠጥ ነው። ልጄ እኔም ቀስ ብሎ እንዲገድለኝ ነው የምፈልገው። ምንም የሚያቻኩለኝ ነገር የለም። ስላይ ለብርሃን ግርምሽ ድረስ እሺ፣ በግርምሽ አስደነገጥከኝ እኮ። እኔ ልደንግጥ? በግርምሽ በግርምቲ በግርምዬ ብዬሽ። እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? ወይኔ ቅሌቴ። አይዞሽ እችንም ጨምሪባት። እችንም ቢ ይሄንም ቢ። ኧረ ችግር የለም ቢ። ሂሳባንም ክፈያት። አዎ ክፈያት። እኔ ጉድጓድ ዛሬ መቃብር ልግባ። እኔ ዛሬ በአታነች 3 ነች አይደለ? እኔ መቃብር ልግባ። ድንግል እውነት ትፍረድብኝ። ጌታ ኢየሱስ እውነት ይፍረድብኝ። እኔ ኢሉሚናቲ አባል ከሆንኩኝ 666 ናት ተብያለሁ። ሃይማኖቱ ለራሱ አንቺ ሃይማኖትሽ ምንድነው? ሰልከል እኔ አሁን ፕሮቴስታንት። የምታውቀው ግን የምትረሳውን እውነት ልንገርህ። አስታውሳለህ? ልጅ ሆነ ለመጨረሻ ጊዜ እስኪጨልም ድረስ ውጪ የተጫወትክበት፣ ለመጨረሻ ጊዜ ወላጆችህ በተኛህበት ተሸክመው ወደ መተኛ የወሰዱበት፣ ለመጨረሻ ጊዜ ሙሉ ቤተሰብ ተሰብስቦ አብረህ የተመገብክበት። ሕይወት በፍጥነት ትገሰግሳለች። አንተ ቀጣዩን ጊዜ በጉጉት ትጠባበቃለህ፣ ትክክለኛውን ጊዜ። ሕይወት ግን ይሄ የመጨረሻ ነው ተጠንቀቅ አትልህም። እስቲ አስታውስ፣ ለመጨረሻ ጊዜ የልጅነት ወዳጅህን ነገ እንገናኛለን ብለህ የተሰናበትክበት፣ ለመጨረሻ ጊዜ የምትወደውን ሰው እወድሃለሁ፣ እወድሻለሁ ብለህ የልብህን የገለጽክበት፣ ለመጨረሻ ጊዜ ከአባትህ ጋር ተቀምጠህ ምክር የተቀበልክበት። ሕይወት ብዙ መጨረሻዎች በውስጧ ይዛለች። አንዳንድ ጊዜ በዝምታ፣ አንዳንድ ጊዜ ደግሞ በድንገት ብቻ ያበቃል። የሚቀርህ ማስታወሻ ብቻ ነው፣ ትዝታ። በወቅቱ ግን ትዝታው ነው እንደሚቀር አታውቅም ነበር። እስቲ አስታውስ፣
ለመጨረሻ ጊዜ እንደምትመለስ እርግጠኛ ሆነህ ከሀገር የወጣህበት፣ ለመጨረሻ ጊዜ የአንድን ሰው ድምፅ ሰምተህ ያ ድምፅ የመጨረሻ መሆኑን ሳታውቅ የምትወደው ሰው ሕይወቱ ያለፈበት ብዙ መጨረሻዎች። ስለዚህ ወዳጄ ዛሬ ያለህበትን ሁኔታ ምናልባትም ነገ እንዲኖርህ የምትመኘው ሊሆን ይችላል። ብዙ ጊዜ የምታልፋቸውን ትንንሽ ነገሮች ልብ ብለህ በጥሞና ተመልከታቸው። እያንዳንዱን ሳቅ፣ እያንዳንዱን ድምፅ፣ እያንዳንዱን ዝምታ፣ እያንዳንዱን ፍቅር። ሕይወት ማስጠንቀቂያ አትሰጥም። ብዙ መጨረሻዎች አልፈውሃል። ለምን ሰው እንደፋለን አትልም? ቀቀሏት እኮ አለ አልገባው ነው ሰው እንደፋለን የመሰላት ይቆጫ ስማ ፕራክቲስም አልፏል ቲዮሪም አልፏል። አንተ ኢንተርቪው ላይ ብቻ ትጥልልኛለህ። አይንዬ አደራ አደራ። ጎበዝ ጎበዝ። ዛሬ አይንዬ ስራ ሊሰራ ነው። ምን ተገኝቶ ነው የምትደሳሰተው? ሳሚ የኤክስ ፍቅረኛ ስራ ሊቀጠር ኢንተርቪው ነው የቀረው። እጥለዋለሁ እኔ ወንድሜ ነህ አንተ ካንተ አይብስ። ለምን ቆይ ኢንተርቪው ከምጥለው ማለት ነው ካለፈ በኋላ ደስ ብሎት ሲወጣ መኪና እንዲገጨው ለምን አናረግ? እኔ ሰለሞን እኔ አንዳንዴ ግርም ይለኛል። እኔ ነኝ ሰይጣኑ አንተ ነህ ሰይጣኑ። እሱም ብቻ ካይምሮ ይበላቱን ታውታው ደህና ዋላችሁ። አይንዬ የት ነው ያለኝ? አባቴ እኔ ጌታ ነው በእናትህ ነው ዛሬ አቆላመጥኩ። ምን ተገኘ እባክህ? ኧረ በእናትህ ደውልለት በነፍስ ይደስልኝ። ያቺ ትትና ነገት እያስካልን ተዘጋጁ ቤተክርስቲያን እንሄዳለን እያለቻቸው ነበር። ሰበብ ፈልጉ ያስቀርልኝ። ሰበብ። ለምን ግን የወር አበባዋን አዛብተን ዛሬ አይመጣም? ከዛ ደግሞ ካልሆነ ደግሞ ሆድ ቁርጠት እንጨምርባትና ማለት ነው ትቀራለች ማለት ነው። እኔ እኮ ከአንተ መምጣት እኮ ትክክል ነው እኮ ግን ከአንተ ወይ ተቀላቀለን እንካ ፈርምና ተቀላቀለን እኛ ተስማማለህ? ኧረ አንተ ዛሬ እንኳን እንደው መስለቡን አቁም። ተጨንቀ ምን ላርግ ስጨነቅ ብላ ነው የሚለኝ። ባለፈውም እንደዚህ የወር አበባ አጋጥሟት ሄዳ በረዝ ተሳልባን የተመለሰችው ትስናን አታውቃትም። በእናትህ በቃ ካልሆነ ትያስካል ወር አበባ እንዲያዩ እናርጋ። አሮጊቷን ና እንካ ጦሬን ውሰድ። እኔ ሰለሞን ልሁን አንተ ሰይጣኑ ና እንቀየር። ከፊት ሰይፉ ከኋላ ኃይሌ ወዴት ነው የዞረው? መቶ ሜትር ገብ ቡጣ ሳሚን ገለሽው እርግጠኛ ነሽ? ማረጋገጫ እኮ ሽፋሽፍቱን ይዤ መጥቼ ነበር። ሲስተር አድርገዋለች እየተጠቀመችው። እኔ የምልሽ ቡጣ ይሄን ነገር በሚስጥር ያዥልኝ አደራሽን። እሺ ኧረ አብሽር ጀለስካ። ይሄን ጆርናሌማ ለማንም አላነበውም። እኔ የምልሽ ጆዬ ሼቧን ድሽ ላርጋት እንዴ? ኧረ ቡጣ እንዳትገባ ገምጣሃለው ነው ያልኩት። ሌባ ነው
ቁንጅናዬን ይንሳኝ። እኔ መጀመሪያ አትግቢ እያልኳት እኮ ነው። ማን አትግቢ ብያት? ካሰች ጎረ